ወገኖች እንደምን አላችሁ? የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ኤአይ አርቲፊሻል ኢንተለጀንስ በዚህ ዘመን ያሁን ባለንበት በዚህ ጊዜ ብዙዎች እየተደነቁበትና እየተወራለት ያለው ኤአይ አርቲፊሻል ኢንተለጀንስ በእውኑ ለሰው ልጆች ጥቅም የሚሰጥ የጎንዮሽ ጉዳት የሌለው የሰው የፈጠራ ውጤት ወይስ ሌላ ሚስጥር አለው? የዚህን ጥያቄ መልስ በዚህ አጭር ቪዲዮ እናያለን። በቅዱሱ ቃል በመጽሐፍ ቅዱስ ዘመኑን ዋጁ የሚል መለኮታዊ ትእዛዝ የተሰጠው ክርስቲያን ሳይታክት ዘመኑን በእግዚአብሔር ቃል በመጽሐፍ ቅዱስ መመርመር አለበት። ጥርጥር ከገንፎም አይጠፋም ስንጥር እንደሚባለው መልካም የመሰለው የቴክኖሎጂ ውጤት ሁሉ መልካም ላይሆን ይችላልና የምናየውን የምንሰማውን በጥንቃቄና በእርጋታ መመርመር አስፈላጊ ነው። የዚህ ቪዲዮ ዓላማ ቀደም ብዬ ስላነሳሁትና የዚህ ቪዲዮ መልእክት ስለሆነው ስለ ኤአይ ማለትም አርቲፊሻል ኢንተለጀንስ ምንነት ትንታኔ ለመስጠት ሳይሆን የአርቲፊሻል ኢንተለጀንስን ስውር ዓላማ በመግለጥ ግንዛቤን ለመስጠት ነው። ኤአይ ማለትም አርቲፊሻል ኢንተለጀንስ ስውር ዓላማ እንዳለው ከተናገሩት ሰዎች አንዱ የዚሁ የአርቲፊሻል ኢንተለጀንስ ቴክኖሎጂ ባለቤት የሆኑትና የዘመናችን የዓለም ቁጥር 1 ባለጠጋ የሆኑት አቶ ኤሎን መስክ ናቸው። አቶ ኤሎን መስክ ስለ አርቲፊሻል ኢንተለጀንስ አደገኛነት የተናገሩትን ሁለት ነገሮች ከዚህ ቀጥለን እንመልከት። አንደኛ፣ አርቲፊሻል ኢንተለጀንስ የዓለም ስጋት ከሆነው ጅምላ ጨራሽ አውዳሚ መሳሪያ ከኒኩለር ይበልጣል ብለዋል። ለዚህ ማስረጃ እነሆ። And a warning from Tesla Motors CEO Elon Musk. It has nothing to do with cars. Instead, Musk warns about artificial intelligence, which he has called more dangerous than nuclear weapons. Today, I want to talk about something that really got my attention. Elon Musk's interview, where he said, "Mark my words, AI is far more dangerous than nukes." Mark my words, AI is far more dangerous than nukes. About AI. I think the danger of AI is much greater than the danger of nuclear warheads by a lot. ሁለተኛ፣ በአርቲፊሻል ኢንተለጀንስ አጋንንትን እየጠራን ነው ብለዋል። ለዚህ ማስረጃ with artificial intelligence, we are summoning the demon. 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 የተናገሩት ንግግር በጽሑፍ እንዲህ ይነበባል። በቪዲዮ ላይ እንዳየነውና እንደሰማነው የአርቲፊሻል ኢንተለጀንስ ዓላማው ቴክኖሎጂ አስመስሎ በረቀቀ መንገድ ሰውን ከርኩስ መንፈስ ጋር በማገናኘት ቀስ በቀስ የሰውን መንፈስ በመቆጣጠር ሰውን የርኩስ መንፈስ ተገዢና ክፉ ፍቃዱንም አድራጊም አስደራጊም ተገዢ በማድረግ ከዘላለሙ አምላክ መለየት ነው። አቶ ኤሎን መስክ የአርቲፊሻል ኢንተለጀንስን አደገኛነት ቢናገሩም ራሳቸውም የአርቲፊሻል ኢንተለጀንስ ማምረቻ ባለግዙፍ ካምፓኒ ባለቤት ናቸው። ይህም ካምፓኒያቸው በሰሜን አሜሪካ የቴኔሲ ሁለተኛ ከተማ በሆነችው
በሜምፊስ ይገኛል። ለዚህ ማስረጃ እነሆ። Well, we finally know why the world's largest supercomputer landed in Memphis. xAI founder Elon Musk says it's simply because the old Electrolux building was empty, in good shape, and large enough to house the operation. አቶ ኤሎን መስክ የአርቲፊሻል ኢንተለጀንስ ማምረቻ ባለግዙፍ ካምፓኒ ባለቤት ከመሆናቸውም በተጨማሪ ከ2030 እንደ ፈረንጆቹ አቆጣጠር ጀምሮ በሰው ሰውነት ውስጥ የሰውን ሁለንተናን የሚቆጣጠር ማይክሮቺፕስ በመክበር ሰውን ግማሽ ማሽን ግማሽ ሰው ለማድረግ ለታቀደው ዕቅድና እየተደረገ ባለውም ስውር እንቅስቃሴ ግንባር ቀደም ተዋናይ ናቸው። ለዚህም አንዱ ማስረጃ ፊልሙ ተሰርቶ የተጠናቀቀውና ነገር ግን ለእይታ ያልበቃው አይሮቦቱ በተባለው ፊልም ላይ ዋና ተዋናይ ሆነው የተወኑበት ፊልም ማስረጃ ነው። ለዚህ ማስረጃ እነሆ። ማጠቃለያ ወገኖች ሆይ ይህ ዘመን የመጨረሻው መጨረሻ ነው። የእግዚአብሔር ቃል የሆነው መጽሐፍ ቅዱስ እንደሚናገረው ትንቢቶች ሁሉ ተፈጽመው አሁን የቀረውና በድንገትም የሚሆነው የቤተ ክርስቲያን ንጥቀት ነውና ወገኖች እናስተውል። ቴክኖሎጂ የተባለ ሁሉ መልካም ላይሆን ይችላልና ለሁሉም ነገር ሳንቸኩል ረጋና ጠንቀቅ ብለን የሚታይ የሚሰማውን በቅዱስ ቃሉ እየመረመርን ክፉውን ሁሉ ከሕይወታችን እያራቅን ቅዱስ ቃሉ አድርጉ የሚለንን እያደረግን በማስተዋል እንኑር። ከጌታችን ከመድኃኒታችን ከጌታ ከኢየሱስ ክርስቶስ በአደራ የተሰጠንን የምሥራቹን ቃል ወንጌልን በቃልም በተግባርም እየመሰከርን ዘመኑን በቅዱስ ቃሉ እየመረመርን በጥንቃቄ እንመላለስ። ስለ አርቲፊሻል ኢንተለጀንስ ስውር ምስጢር የምታውቁ ወገኖች ባገኛችሁት አጋጣሚ ሁሉ ድብቅ ዓላማውን እንድትገልጡት በትሕትና እጠይቃለሁ። በመጨረሻም ወገኖች ሆይ ይህ የዩቲዩብ ቻናል ማስታወቂያ የማይለጠፍበት ገንዘብም የማይገኝበት ለወንጌል ሥራ ብቻ የተከፈተ ነውና ይህንን ቪዲዮ የምታዩ ወገኖች ሰብስክራይብና ላይክ እንድታደርጉት በትሕትና እጠይቃለሁ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን። አዘጋጅ መስፍን ጉተማ። Thank you.
አንቺ ተነሺ ቁሚ ተዘጋጂ ማራናታ ማራናታ አሜን ጌታ ሆይ ቶሎና አሜን ኢየሱስ ቶሎና አሜን ጌታ ሆይ ቶሎና አሜን ኢየሱስ ቶሎና ማራናታ ማራናታ አሜን ጌታ ሆይ ቶሎና አሜን ኢየሱስ ቶሎና